ስቶሪ ታይምን በሉት የፈለጋችሁትን በሉት ግን ማለት ነው ምንም በቃ የማይሆንልኝ ነገር ልንገራችሁ ማለት አንዴ ነው እሱን እኔ ተሰርቼ አላውቅም። አንዴ ነው አረብ ሀገር የማያሳየን ቪዲዮ የለም እና ማዳሜ ቀን እኔ ማዳም ሜካፕ አርቲስት አይነት ነገር ነው የምትሰራው እንደዛ ነገር አጫውታታለሁ። ሜካፕ ካልሰራሁሽ አለች ማለት እኛ ከለራችን ከነሱ ጋር ለየት ስለሚል የኔ ከለር ላይ ነው የምትፈለገች እና እሺ አልኳት። ሜካፕ ተሰርቼ ነው የማላውቀው ከነ ማለት ነው ይመርብኝ አላውቅም ነው ለመናገር ከዛን ሜካፕ ሰራች እና ማለት ነው ራሴን ጠላሁት። በቃ በሜካፕ ጠላሁት ምንድን ነው በቃ ምን ቀረ ሌላ ይሄንን ፊት ወደ ሌላ ነገር ሊቀየረችው በቃ ቪዲዮ ውስጥ ላይ ጨምረችው ነገር የለም እዚህ ላይ ነው ይሄ ምን ቀረ በቃ ምን ከንፈሬ ሁላ እንደዚህ ቀይ ከንፈር ማለት ነው ታያችሁታል እዚህ ድረስ የተሰራው ምን እንደሚያክል በቃ እኔ ግራ ገባኝ ማለት ነው። ክርስቶስ ሜካፕ ማለት እኔ ኢትዮጵያ ሆኜ ሜካፕ የማያቸው ኢትዮጵያ የሚሰሩ ሴቶች ሜካፕ ነው በጣም ደስ ይላል ወይ ሌላ አላማ ነው ምን አላውቅም። በቃ ራሴን ጠላሁት ሜካፕ የተባለበት ላለመድረስ ዳሽ የማላውቅም ላለመድረስ እንድገዘት ያደረገችው በቃ እና ፊቴ እውነቴን ጠላሁት በቃ ጓደኞቼ ፎቶን አንስቼ ልኬላችሁ ማነች ብላች መቀለጃ ነው እንግዲህ ለመናገር እግዚአብሔር ከዛ በኋላ ሁለተኛ ሜካፕ እሷ ወደደችው አበደች በቃ ወይኔ ምናምን ፕሮሞት እያደረገችበት ነው በቃ እያንዳንዱ አካውንቷ ላይ ለቀዋለች ምናምን ነገር ማለት ነው። እኔ አሁን እሱን ፎቶ ለታሪክ ብዬ ስልኬ ላይ አስቀምጬዋለሁ እና ተሳስቼ የሆነ ነገር አንዳንዴ እንኳን ፌስቡክ ጋለሪ ውስጥ ገብቼ ቼክ ምናምን ሳየው ደነግጣለሁ። የሆነ ጉድ ለታሪክ ብዬ ነው ያስቀመጥኩት። በጣም ሜካፕ የሚባል ነገር እንድጠላ በቃ እንዳልደርስበት ያደረገችው እና ይሄንን ልንገራችሁ ብዬ ነው። ሜካፕ የሚባል ነገር አይሆንልኝም። ፊቴን ታጠብኩኝ በቃ ውሃ ቻፕስቲኬን እቀባለሁ ካለስ አንዳንዴ ደግሞ ከረር ሊፕስቲክ ደስ ይለኛል በቃ ቀይ ነገሮች ይመቸኛል። ከዛ ውጪ ሜካፕ የደረሰበት አልብስ አንጣጣም አይሆንም።